ሰላም በመላው ዓለም የምትገኙ የተዋህዶ ልጆች፣ አሁን የምገኘው በሰበታ ጌቴሴማኒ ገዳም የእንግዶች ማረፊያ ቤተ አብርሃም ነው። ይህ እንግዶች ቤተ አብርሃም ማረፊያው ምን አይነት አገልግሎት እንደሚሰጥ ወደ ውስጥ ገብተን እናያለን። ከዛ በፊት ግን ይህ የመሰረት ድንጋዩ የተጣለው በብፁዕ በቅዱስ አቡነ ጳውሎስ 2004 ዓ.ም ላይ ሲሆን አልቆ የተመረቀውና አገልግሎት የጀመረው በብፁዕ ቅዱስ አቡነ ማትያስ ታኅሳስ 28 2012 ዓ.ም ነው። እስቲ ወደ ውስጥ ገብተን የገዳሙ የእንግዳ ማረፊያ ቤተ አብርሃም ምን እንደሚመስልና ምን አይነት አገልግሎት እንደሚሰጥ አብረን እንመለከታለን። አብራችሁን ቆዩ። እንግዲህ አሁን የምንገኘው ወደ ገዳሙ ቤተ አብርሃም ስንመጣ እንግዶች የሚቀበሉበት ሪሴፕሽን ነው። ይሄ እንደምትመለከቱት እጅግ በጣም በዘመናዊ መልኩ የተዘጋጀ ነው። ወደ ገዳሙ ከተለያየ ዓለም ሱባኤ ጸበል ለመጠመቅ ከእግዚአብሔር ጋር ለመነጋገር የሚፈልጉ የቤተ ክርስቲያን ልጆች ወደ ገዳሙ ሲመጡ በገዳሙ አማካኝነት በዚህ ስፍራ የፈለጉትን መንፈሳዊ አገልግሎት ያገኛሉ። ይህ ቤተ አብርሃም የራሱ የሆነ የእንግዶች ማረፊያ ያለው ከሙሉ እንግዳ ማረፊያ ከሚያስፈልጋቸው ነገሮች ጋር የተሟላ የእንግዳ ማረፊያዎች ያሉት ናቸው። እንደምትመለከቱት ከታች ጀምሮ G+1 ነው። ወደ ውስጥ ገብተን ማረፊያዎቹን እንመለከታለን። ከዛ ተያያዥ ለመንፈሳዊ አገልግሎት የሚጠቅሙትን ነገሮችም አብረን የምንመለከት ይሆናል። አሁን እንግዲህ የማሳያችሁ ከተለያየ ዓለማት በተለያየ ምክንያት ወደ ገዳሙ መጥተው በጥሞና ሆነው ሱባኤ ገብተው ጸበል እየተጠመቁ በዚህ ቆይተው መንፈሳዊ አገልግሎት ለመጠቀም የሚፈልጉ የቤተ ክርስቲያን ልጆች የሚያርፉበትን ማረፊያ ክፍሎች ነው አሁን የምንመለከተው። እዚህ እንደምንመለከተው እንግዲህ ይህ ቅድም እንደተናገርኩት ለሱባኤ ጸበል ለመጠመቅም ከተለያየ ዓለማት መጥተው በገዳሙ ለወር ለ15 ቀን ከዛም በላይ ለሆነ ጊዜ ማረፍ ለሚፈልጉና አርፈው መንፈሳዊ አገልግሎት ለመጠቀም የሚፈልጉ ሰዎች የሚያርፉበት የምትመለከቱት አልጋ ያለው ራሱን የቻለ መታጠቢያ ክፍሎች ያሉት ቦታ ነው ማለት ነው። እንደም እንዳልኳችሁ እንግዲህ ለሱባኤ ብቻ ሳይሆን በተለያየ ዓለማት የሚኖሩ የአይምሮ ጭንቀትም ያለባቸው ሰዎች በዚህ ቦታ መጥተው አርፈው ከእግዚአብሔር ጋር ተነጋግረው ጸበል ተጠምቀው ፈውስ ይፈልጋሉና ቦታውን እንደምትመለከቱት እጅግ በጣም ጸጥ ያለ ሰላም የሚሰጥ ቦታ ነው። እንግዲህ እዚህ የሚያርፉት ሰዎች እዚህ መጥተው ተቀምጠው ንፋስ መውሰድ የሚችሉበት ከዚህም ደግሞ እንደምትመለከቱት የገዳሙን ሁለንተናዊ እንቅስቃሴ ከዚህ ሆነው ማየት የሚችሉበት ሰላም የሚሰጠው ቦታ ሰበታ ጌቴሴማኒ ገዳም ቤተ አብርሃም። አሁን እንግዲህ ከቤተ አብርሃም ጋር ተያይዞ አገልግሎት የሚሰጠውን ላይብረሪና የጸሎት ክፍል ነው የምንመለከተው። ቅድም እንዳልኳችሁ ከተለያዩ ዓለማት ወደዚህ ለሱባኤ በገዳሙ ጊዜ ለማሳለፍ የሚመጡ በዛ በቤተ አብርሃም የሚያርፉ እንግዶች ጸሎት ማድረግ ሲፈልጉ እዚህ መጥተው በዚህ በእንግዳ ማረፊያው የጸሎት ክፍል ጸሎታቸውን ያደርጋሉ፣ የዘውትር ጸሎታቸውን ማለት ነው። በተጨማሪ ደግሞ ማንበብ የሚፈልጉትን ቅዱሳት መጻሕፍትን ላይብረሪ ስላለ እዚህ ውስጥ መጠቀም ይችላሉ ማለት ነው። አሁን እንግዲህ የምንገኘው ያለውበት ስፍራ በቤተ አብርሃም ያረፉ ሱባኤተኞች ወይም ጸበል ለመጠመቅ ወደ ገዳሙ የመጡ ለቁመተ ስጋ እህል የሚቀምሱበት ራሱን የቻለ መመገቢያ ያለው ስፍራ ነው። የምትመለከቷቸው ክፍሎች በተለይ ራሱን ችሎ ማለት ነው ከማረፊያው ውጪ የመመገቢያ ስፍራ ነው ማለት ነው። ይሄም የሚገኘው በሰበታ ጌቴሴማኒ ቅድስት ማርያም ገዳም ነው። አሁን ደግሞ የምንገኘው በሰበታ ጌቴሴማኒ ገዳም መጨረሻው ላይ የምትገኘው የቅድስት ኪዳነ ምህረት የጸበል ስፍራ ነው። በቤተ አብርሃም መጥተው ሱባኤ ለሚያደርጉ በዚህ ለሚቆዩ ሰዎች በጣም እጅግ ከቤተ አብርሃም እጅግ ቅርብ በሆነ ቦታ ላይ የሚገኝ የጸበል ስፍራ ነው። በነገራችን ላይ ይህ የጸበል ስፍራ ከገዳሙ አጥር መጨረሻ ላይ ያለ ስለሆነ እንደምትመለከቱት በሰበታና አካባቢ የሚገኙ ምዕመናን
በቦታው ላይ ዘወትር እየተገኙ በመጸበል ብዙ ፈውሰ ስጋ የሚያገኙበት እጅግ በጣም ታሪካዊ የጸበል ስፍራ ነው። የጸበል ስፍራውን ወደ ውስጥ የምንመለከተው ይሆናል። አሁን የማሳያችሁ ደግሞ በጅማሬ ላይ ያለው በእውነት የብዙዎቻችንን ድጋፍ የሚጠይቅ ሁለገብ አዳራሽ ከላይ ከታች ደግሞ ሙዚየም ነው እዚህ የምንመለከተው። ያው ገዳሙ ከዚህ ቀደም በሰራናላችሁ ቪዲዮ በዚህ በኮሪደር ልማት ምክንያት በጣም በርካታ መሰረተ ልማቶች ፈርሰውበታል። በዛ ምክንያት የተጀመረውን መጨረስ በጣም አቅቷቸዋልና ምናልባት በገዳሙ አሻራ ማሳረፍ የምትፈልጉ ሙዚየሙን ገንብታችሁ ጨርሳችሁ በዚህ ገዳም ስማችሁን መትከል የምትፈልጉ እንዲሁም አዳራሹን ጨርሳችሁ በዚህ ገዳም ትልቅ ስራ መስራት የምትፈልጉ ኦርቶዶክሳውያን በእውነት ይህ ቦታ የኛን እጅ የሚጠብቅ ነው። እንዳልኳችሁ ሙዚየምና ሁለገብ አዳራሽ ነው። ከ500 እስከ 700 ሰዎችን የሚይዝ አዳራሽ ነው። ሙዚየሙ ደግሞ የገዳሙን ታሪክ ጠቅለል አድርጎ በዚህ ውስጥ በማስቀመጥ ወደ ገዳሙ የሚመጡትን ጎብኚዎች በቀላሉ ስለ ገዳሙ ለማስረዳት የሚመች ለማድረግ የታሰበ ነው። ከቤተ አብርሃም ተመልሰናል። ከቤተ አብርሃም ስንመለስ ሁለት ቤተክርስቲያኖችን አሳያችኋለሁ በገዳም ውስጥ የሚገኙትን። የመጀመሪያው አሁን እየገባሁበት ያለው ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም የመድኃኔ ዓለም ቤተክርስቲያን ነው። ይህ የመድኃኔ ዓለም ቤተክርስቲያን በአካባቢው የሚገኙ ምዕመናን በወር አንድ ቀን በ27 ገብተው ኪዳን የሚያደርሱበት ጸሎት የሚያደርሱበት ነው። በአመት ደግሞ 4 ጊዜ ነው የሚቀደሰው። ይሄም ለጥቅምት መድኃኔ ዓለም፣ ለመጋቢት መድኃኔ ዓለም፣ ለልደትና ለትንሳኤ ነው ቅዳሴ የሚቀደስበት። ከዛ ውጪ መነኮሳያቱ የዘውትር ጸሎታቸውን የሚያከናውኑበት ቤተክርስቲያን ነው። በቤተ አብርሃም ለሱባኤ የመጡ በዚህ ቦታ እየመጡ ጸሎት ማድረግ ይችላሉ ማለት ነው። ይህ መድኃኔ ዓለም ቤተክርስቲያን ነው በገዳም ውስጥ የሚገኝ። አሁን ደግሞ የሚገኘው በቅድም ያልኳችሁ ሁለት ቤተክርስቲያን ነው በገዳም ውስጥ የሚገኘው። ሁለተኛው ቤተክርስቲያን የእናታችን የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነው። ይህን ቤተክርስቲያን እቴጌ መነን በወቅቱ በ37,000 ብር ያሰሩት ገዳሙ ሁለንታዊ የቤተክርስቲያን ማህሌት፣ ሰዓታት፣ ኪዳን፣ ቅዳሴ የሚቀደስበት በዚህ ቤተክርስቲያን ነው። እንግዲህ በቤተ አብርሃም ለሱባኤ የመጡ ምዕመናን ሙሉ የቤተክርስቲያን አገልግሎት ከኪዳን ጀምሮ ሰዓታት፣ ማህሌትን፣ ቅዳሴ የሚያስቀድሱት በዚህች ቤተክርስቲያን ነው ማለት ነው። እንግዲህ በመጨረሻ ከተለያየ ዓለም ወደ ሰበታ ጌቴሴማኒ ቅድስት ማርያም ገዳም መጣችሁ ቅድም እንዳልኳችሁ ከመጀመሪያ ጀምሮ በሱባኤ ማሳለፍ የምትፈልጉ ከታች በተቀመጠላችሁ የገዳሙ ስልኮች አማካኝነት ኮንታክት በማድረግ በመገናኘት ወደዚህ ስፍራ መጣችሁ መንፈሳዊ ክንውኖችን ማከናወን እንደምትችሉ እናሳስባለን ማለት ነው። እግዚአብሔር አምላካችን ገዳማችንን በጽኑ ሰላም ይጠብቅልን። የገዳሙ በረከት ከሁላችን ጋር ይሁን። ለመቃብርኪ ሶቤ ለጌቴሴማኒ በመርህባ ጌቴሴማኒሰ ለስጋኪ ምስካባ ማርያም ስሂነ ሰባ በሰጊድ ሰላም